ኡስታዝ እንትን አንድ ጥያቄ ነበረኝ በሐዋርያት ሥራ ምዕራፍ 21 ላይ እዛ ላይ ብቻ ሳይሆን የሐዋርያት ሥራ ምዕራፍ 18 ላይ ጳውሎስ መስዋዕት እንዳቀረበ የሚናገር ነገር አለና ከሱ ሐሳብ አንፃር እንደው ከሚሰብከው ነገር አንፃር ይሄ ነገር እንዴት ይታያል? እንደውም ሐዋርያቶች የሐዋርያት ሥራ ምዕራፍ 21 ላይ መስዋዕት አቅርብ እንዳሉትና እንደሚያምኑበት እነሱ ራሱ ያለፈው ሕግ እንዳልተሻረና የመገረዝ ስርዓቱ እንደቀጠለ ኢየሱስ ከተሰቀለ በኋላ ያምናሉና ከመስቀሉ ሐሳብ ጋር መስቀሉ የሚባለው ነገር ሕግጋትን እንዳስቀረ ወር ደግሞ እንደ ጳውሎስ ያው ከዛ በኋላ የሚሰዋ መስዋዕት እንደሌለ የመገረዝ ሕጉም እንደቀረ ይናገራል። ግን ራሱ ያንን ነገር ያደርጋል እና በሐዋርያቶች መካከልና በጳውሎስ መካከል የተወሰነ ልዩነት ያለ ይመስለኛል። በመስቀሉ ሐሳብ ላይ ደሙ ትርጉሙ ምን እንደሆነ በሱ ላይ ሳይሆን ክርስቶስ ተሰቅሏል የሚለው መሰረታዊ ትምህርቱ ነው። ግን የዕብራውያን ጸሐፊ ላይ ነው የብሉይ ኪዳን ላይ የነበረው የእንስሳት መስዋዕት በክርስቶስ ኢየሱስ ቤዛዊ መስዋዕትነት ተተክቷል ብሎ ያስተማረን የዕብራውያን ጸሐፊ ነው። የዕብራውያን ጸሐፊ ደግሞ ማን እንደሆነም አይታወቅም ነው የሚባለው። ስለዚህ ጳውሎስ ነው ለማለት ትንሽ ያስቸግራል። ጳውሎስ መገረዝ ሙሉ ለሙሉ ቀርቷል ሳይሆን መገረዝ አለመገረዝ አይጠቅምም የሚል ሙግት ነው ያለው። ያ ነው ያለው ሐዋርያት ሥራ ምዕራፍ 24 ቁጥር 17 ላይ ክርስቶስ ከመጣ በኋላ ካረገም በኋላ ከብዙ ዓመት በኋላ ለሕዝቤ ምጽዋትና መስዋዕት እናደርግ ዘንድ መጣው እያለ ይናገራል። መቼ ነው ያደረገው? ሐዋርያት ሥራ 21:26 ላይ እናገኘዋለን። በዛ ጊዜ ጳውሎስ ሰዎችን ይዞ በማግስቱ ከእነርሱ ጋር እየነጻ መንጻታቸውን የሚፈጽሙበት ቀን አስታውቆ ወደ መቅደስ ገባ። በዚያ ጊዜ ለእያንዳንዳቸው መስዋዕትን አቀረቡ ነው የሚለው። ስለዚህ መስዋዕት የእርድ መስዋዕት ካቀረበ መስዋዕት ወይ የአምልኮ ክፍል ነው የሚሆነው፣ አሊያም ደግሞ የክርስቶስ ኢየሱስን ቤዛዊ መስዋዕት የሚያሳይ ከሆነ መቅረት ነበረበት ነው። አንደኛ በብሉይ ኪዳን ላይ ያለው ቤዛዊ መስዋዕት ራሱ ምንድነው የሚደረገው? እንስሳት ሲሰዋ ይቃጠላል እኮ። የሚቃጠል መስዋዕት ተደርጎ ነው ከበሩ ውጭ የሚሰዋው። ኢየሱስ ከበር ውጪ ወይም ቀራንዮ በሚባል ቦታ ላይ ሲሰዋ የተሰዋው ተቃጥሎ ነው ወይ ነው ጥያቄው። ከመቃጠሉ በፊት እኮ መጀመሪያ ይታረዳል። ክርስቶስ ታርዷል ሲል ለመታረድ አንገት መገዝገዝ አለበት። መታረድ ኢየሱስን ያረደው ሰው የለም፣ ራሱ ሰቀሉት እንጂ። ስለዚህ የታረደ መሆን ነበረበት። አንገቱ ተገዝግዞ የታረደው ነገር የለም፣ እንደማልፈሰሰ። በዚህ መልኩ አይሆንም ማለት ነው። እንግዲህ ይሄን ይመስላል ኢብኑ ቀይም ኢብኑል ኢስላም። እኔም እንደዛ ብዬ ነበር ያሰብኩት። የእሱ መስዋዕት ማቅረብ የሐዋርያት ሥራ ምዕራፍ 21 ላይ ኦሪት ዘኍልቍ ላይ ምዕራፍ 6 ላይ ያለውን የናዝራዊ ስለት የ7 ቀን የሚቃጠል መስዋዕት የኃጢአት መስዋዕት ማቅረቡ ክርስትናን ወይ ደግሞ የኢየሱስን መሰቀል የሚያጠፋው ነገር ነው ብዬ ነበር ያሰብኩት የነበረው። ሌላው የዕብራውያን ጸሐፊ ሲጽፍ ዕብራውያን ምዕራፍ 10 ቁጥር 5 ላይ ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። አሁን ጥያቄ የሚነሳው የዕብራውያን ጸሐፊ ራሱ የጻፈው በመንፈስ ቅዱስ ተመርቶ ከሆነ እንዴት ከትርጉም ስራ ላይ ይጠቅሳል? ዕብራውያን 5:10 ላይ የጠቀሰው መስዋዕትና መባን አልወደድክም፣ ስጋን አዘጋጀህልኝ የሚለው ግሪክ ሰብትጀንት ላይ የተዘጋጀ ነው። ነገር ግን የዕብራይስጡ የሚለው መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና ቁርባንን አልወደድክም ጆሮዬን ግን ከፈትክ ነው የሚለው። ጆሮዬን ከፈትክ የሚለው ተጣሞ ከትርጉም ስራ ላይ ነው እንግዲህ ስጋን አዘጋጀህልኝ የሚለው የተቀመጠው ማለት ነው። ጳውሎስ በመንፈስ ቅዱስ ወይም ደግሞ የዕብራውያን ጸሐፊ በመንፈስ ቅዱስ ተመርቶ ከጻፈ ለምንድን ነው በኦሪጂናሉ በነበረው በዕብራይስጥ ቋንቋ በነበረው ጆሮዬን ከፈትክልኝ የሚለውን ጥቅስ ሳይጠቅስ ለምንድን ነው ለራሱ ቴዎሎጂ እንዲያመቸው ስጋን አዘጋጀህልኝ የሚለውን የግሪክ ሰብትጀንትን ለምን አቀረበ ነው ጥያቄው። ሁለት የተለያዩ ነገሮች ናቸው፣ ሁለት ለየቅል የሆኑ ነገሮች ናቸው እና ይሄ ነው የኛ እንትን የምንለው ማለት ነው። እና ከዚህ አንጻር ነው እየሞገትን ያለ ነው። ብዙ እንትኖችም አሉ የሙግት ከመስዋዕት ጋር ተያይዘው የሚወጡ ነገሮች አሉ። ኢንሻአላህ ሌላ ቀን በሰፊው ሰፋ አድርገን እንትን እንላለን ማለት ነው፣ እናወራበታለን። እሺ ኡስታዝ ጥሩ ሐሳብ። እንደዚሁም ምናልባት አንድ መጨመር ከቻልኩኝ ሌላ እና ሮሜ 9 ላይ እንደዚሁም ሌላ ቦታዎች ላይ
እንደው በጄኔራል እናውራው፣ ምናልባት በጥቅስ ደረጃ ባንገባበት ያው ጥልቅ እንዳይሆን እንትን የሚል ነገር አለ መሰለኝ። የእነሱ ክርስትና ላይ አዲስ ኪዳን ላይ ያለው ፕሪዴስቲኔሽን የሚባለው ነገር ይመስለኛል ሀይ ይመስለኛል። ለዛም ይመስለኛል ካልቪኒስቶች ያንን አይነት አስተሳሰብ ያላቸው ብዬ አስባለሁ። ምን ያህል እንትን ነው መጽሐፍ ቅዱሳዊ ነው የካልቪኒስቶች አስተሳሰብ የሚለውን ነው። ምናልባት እነሱ ሀይ የሆነ መመራትም ምንም ከነሱ ከፈጣሪ ነው ብለው ስለሚያስቡ ሮሜም 9 ላይ ብዙ የሚናገረው ነገር ስላለ ምናልባት እሱ ላይ ሀሳብ እንድሰጥልኝ ነበር የፈለኩት። አዎ ካልቪኒዝም እኮ የሚያምኑት ደብል ፕሪዲስቲኔሽን ስለሚቀበሉ ነው ከኛ ጋር የማይስማሙት ከሁሉም ጋር የማይስማሙት እንጂ አስቀድሞ መወሰን የሚባለው ነገር ቢብሊካል እንደሆነ ኦርቶዶክስም ካቶሊክም ከፕሮቴስታንት ደግሞ የአርሜኒያኒዝምም ይቀበላሉ ያምናሉ። ምክንያቱም ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር ነው ዘንድ በክርስቶስ መረጠን አለ። የመረጠው ወል ነው፣ ኮሌክቲቭ ነው። እንደሚታመነው የሚያምን ቡድን እንጂ ግለሰብ አይደለም፣ ግል አይደለም፣ ኢንዲቪዥዋል አይደለም። ከሌ ከሊት የሚባል ግለሰብ አልተመረጠም። ግን አጠቃላይ እንደ ወል ነገር ፈጣሪ መርጧል ነው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይም እንደዛ ነው። ይህ ጸጋ ከዘላለም በዘመናት በፊት በክርስቶስ ኢየሱስ ተሰጠን ይላል። ኤፌሶን ምዕራፍ 1 ቁጥር 5 ላይ እንደዛ ነው ራሱ የሚለው። በክርስቶስ ስራ ለእርሱ ልጆች እንሆን ዘንድ አስቀድሞ ወሰነን ነው የሚለው። ሂ ፕሪዲስቲንድ አስ ነው የሚለው እኛን። ፕሮሲረስ ነው ፕሮሲረስ ይባላል በግሪክ። ፕሮሲረስ ማለት ፕሪዲስቲኔሽን ነው ራሱ። ፕሪዲስቲንድ የሆነ ነገር ነው። ኤፌሶን 1:11 ላይም እንደዛ ነው። እንደ ፈቃዱ ምክር ሁሉን የሚሰራ አስቀድመን የተወሰንን በክርስቶስ ኢየሱስ ርስትን ተቀበል ይላል። ለዛ አስቀድሞ መወሰን የሚባል ነገር አለ። ሮሜ 8:29 ላይም እንደዛ ነው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስነዋልና ይላል። ለዛ አስቀድሞ ውሳኔ የሚባል ነገር አለ። የፈጣሪ ውሳኔ ዲተርሚኒዝም አለ። ግን ዲተርሚኒዝሙ ፌታሊዝም ዲተርሚኒዝም ሲሆን ነው አደጋ ያለው። አሁን የካልቪኒዝም ዲተርሚኒዝም ፌታሊዝም የሚባል ዲተርሚኒዝም ነው አንደኛ ነገር። ሁለተኛ ነገር ደግሞ ሃርድ ዲተርሚኒዝም ነው የሚባለው። የኛ ግን ዲተርሚኒዝም የሚባለው ነገር ሶፍት ዲተርሚኒዝም ነው። የፈጣሪ ውሳኔ አለ። አዎ ዓለም ከፍጥረት በፊት ፍሪዊል ደግሞ የሚባል ነገር አለ። ሊብርቴሪያን ፍሪዊል የለንም እኛ። ሊብርቴሪያን ፍሪዊል የሚባሉት ምንድነው? ሰው ፍሪዊል አለው ግን ፈጣሪ አያውቅም። የተወሰነ ነገር ምንም ነገር የለም አንድ ነገር ሀፕን ከማድረጉ በፊት አያውቅም ብለው ያላሉ። ያ ደግሞ ሊብርቴሪያን ፍሪዊል ነው። ልክ እንደኛ ቀድርያና ጀብርያ እንደሚባሉት ማለት ነው። ሮሜ 8:30 ላይ ስትመለከተው አስቀድሞ የወሰናቸው እነዚህን ጠራቸው፣ የተጠራቸውን አጸደቃቸው እያለ ይናገራል። እከሌ ድነካል የሚል የግለሰብ መልእክት ባይብል የለውም። ሐዋርያት ሥራ 13:48 ላይም እንደዛ ነው። ለዘላለም ሕይወት የተመደቡ ሁሉ አመኑ ይላል። አመኑ የተመደቡ ፕሪኦርደር እንዲሆኑ ማለት ነው። ኤፌሶን 2:10 ላይም አሉ። የሚጠፉ ሰዎች ራሱ ተወስነዋል አስቀድሞ እንደ አንድ ቡድን ማለት ነው። ኤፌሶን ቆላሲስ ምዕራፍ 2 ቁጥር 22 ላይ ታገኘዋለህ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 8 ላይ የመሳሰሉት ላይ ታገኘዋለህ። አስቀድሞ የተወሰኑ ነገሮች እንዳለ። አሁን የሚነሳው ጥያቄ ምንድነው? ሮሜ 9 ላይ ግን ሲናገር የፈጣሪ ውሳኔዎች ይህን ታደርጋለህ አይባልም። ለምን? አንድ ሰው አንድ ሸክላ ሰሪ አንዱን ለክብር አንዱን ለውርደት እንደሚሰራው ፈጣሪ መስራት ይችላል ነው። ለምን? ቃየልና አቤል የሚባሉ ገና ሳይወለዱ ምንም ነገር መጥፎ መልካም ነገር ሳይሰሩ የእግዚአብሔር ምርጫ ሐሳብ ይጸና ዘንድ ታናሹ ለታላቁ ይገዛ ተብሏል አለ። ያዕቆብን ወደድኩ ኤሳውን ጠላው አለ። በቃ የምርጫ ጉዳይ ነው ብሎ ነው የሚያስቀምጠው የሮሜ ጸሐፊ። ያን ጥቅስ ነው ተመርኩዞ አውግስቲኒዮስ ለመጀመሪያ ጊዜ ፕሪዲስቲኔሽን የሚባለውን ትምህርት በጣም አወቅሮ ያስተማረው። ከዛ በኋላ ነው የእሱን ትምህርት በኋላ ላይ እነ ካልቪን እነ ማርቲን ሉተር በደንብ ያዳበሩት ማለት ነው። ካልቪን ነው ማርቲን ሉተር ነው የሚለው የነበረው ሲንግል ፕሪዲስቲኔሽን ነው የሚቀበለው። ሰው ለመዳን ፍሪዊል የለውም። ፍሪዊሉ ፓሲቭ ነው፣ አክቲቭ አይደለም። ቶታል ዲፕራይቪቲ በሚባል ነገር ግን ሰው ለሚጠፋበት ነገር ጀሃነም ለሚገባበት ነገር ግን ፍሪዊል አለው ብለው ያምናሉ። ይሄ ምን ይባላል? ሲንግል ፕሪዲስቲኔሽን ይባላል። ካልቪኒዝም ግን የካልቪን ትምህርት ደግሞ ሰው ለመዳንም ለመጥፋትም የሱ እጅ የለበትም። በቃ አምላክ አስቀድሞ በወሰነው ነው። የሱ ፍሪዊል የለበትም። ምን ይባላል? ደብል ፕሪዲስቲኔሽን ይባላል እሱ ማለት ነው። ለመዳኑም ለመጥፋቱ ምንም እንትን የለውም። የማይፈልጋቸውን ሰዎች ፈጣሪ በራሱ ፍቃድ፣ በራሱ እቅድ፣ በራሱ ውሳኔ ወደ ገሃነም እንዲገቡ አክቲቭ ፓሲቭ ሆኗል እንትናቸው ፍሪዊላቸው። የሚፈልጋቸውን ሰዎች ደግሞ ከሞት እንደመቀስቀስ ያደርገው ያስነሳቸዋል። ያንን ነው ብሎ የሚያስተምረው ማለት ነው ካልቪን ማለት ነውና በጣም አደጋ አለው ብለን ነው የምናምነው። ይሄ ትምህርት በእኛ በኢስላም አስተምሮት የቀድርያዎች ይባላል ማለት ነው፣ ጀብርያዎች ይባላሉ።
ያ ትምህርት ትክክል አይደለም ብሎ ኢንካር ተደርጓል በኢስላም አናቴማ ወይም ደግሞ ውግዘት ደርሶበታል ማለት ነው። ጀብርያዎች ደግሞ ተቃራኒ ደግሞ ቀድርያዎች የሚባሉ የሆነ ሰዓት ላይ ተነስተው ፈጣሪ ምንም አያውቅም የወደፊቱን ውሳኔ የሚባል ነገር የለም ፍርዊል የሚባል ነገር ብቻ ነው ያለው ብሎ አስተምሯል። እሱም ትክክል አይደለም። ሁለቱም ጽንፍ እንትን ያለ ናቸው። ስለዚህ እኛ የምናምነው የሃርድ ዲተርሚኒዝም ሳይሆን የሶፍት ዲተርሚኒዝም የሚባለው ነው። ያንን ነው የምንቀበለው። የኮምፓቲቢሊስቶች ነን ራሱ እኛ ማለት ነው። ኮምፓቲቢሊቲ ታውቃለህ? ኮምፓቲቢሊስት ማለት መሳ ለመሳ የሚሄዱ ናቸው። የፈጣሪ ውሳኔና የሰው ፈቃድ ምንድናቸው ብለን ነው የምናምነው? የሚጣጣሙ ነገሮች ናቸው ብለን ነው የምናምነው ማለት ነው። ከዛ አንጻር ነው ትምህርታችን የኮምፓቲቢሊስት እንባላለን። ኢንኮምፓቲቢሊስት የሚባሉት ፌታሊዝም የሚባሉት ናቸው። ፌታሊዝም የሚባሉት ፈጣሪ ፍሪዊል አልሰጠንም ሁሉ ነገር ተወስኗል ብለው የሚያምኑት ፌታሊዝም ይባላሉ። ኢንኮምፓቲቢሊስት ይባላሉ። ወይም ደግሞ ሊብሪቴሪያን የሚባሉትና ኦፕንነስ ቴዎሎጂ የሚባሉት ፕሮቴስታንት ጋር ወይም ኦፕን ቴስ የሚባሉ ትምህርት ያላቸው እነሱም ደግሞ የሚሉት ደግሞ ምንድነው ፈጣሪ ፍሪዊል ሰጥቶናል፣ ከዛ ምንም የሚያውቀው ነገር የለም፣ ምንም ሉዓላዊነትም የለውም፣ ምንም የሚያውቀው ነገር የለም፣ ምንም የወሰነው ነገር የለም ይባላል። እነሱ ምን ይባላሉ? ኢንኮምፓቲቢሊስት ይባላሉ ማለት ነው። ተናትፋውያን ይባላሉ። የሚናተፍ ነገር ነው አንደኛው ከአንደኛው ጋር የሚናተፍ ነው የሚል ትምህርት ነው ያላቸው ማለት ነው። ተናትፋውያን የሚባሉ አሉ። እንደገና ደግሞ የተመጋጋቢያን የሚባላሉ። እኛ ኦርቶዶክስ፣ ካቶሊክ ከፕሮቴስታንት ደግሞ አርሜኒያኒዝም የሚባለው የሚመጋገቡ ናቸው ብሎ ነው የሚለው ማለት ነው። ወይም ደግሞ እንትን ነውና ለስላሳ ተወስኖት ነው የምንቀበለው። ሸካራ ተወስኖት አንቀበልም። ሃርድ ዲተርሚኒዝም የሚባለውን ሳይሆን ሶፍት ዲተርሚኒዝም ነው የምንቀበለው። ያንን ነው ያለው ነገር ማለት ነው። እንትን እንቀበላለን። ይሄ ምንድነው አውቶኖመስ ዊል የሚባል ነገር ራስ ገዝ ፈቃድ አለው ሰው ብለን እናምናለን። ገቨርን የሚያደርገው ራሱ ምንድነው መቀበል፣ ማስተባበል፣ መታዘዝ፣ ማመጽ፣ ማመን፣ መክዳት፣ እሺ ማለት፣ እምቢ ማለት የሚችል ክህሎት አለው ሰው አላህ የሰጠው ብለን እናምናለን። ሰው ለሚያደርገው ነገር ተጠያቂ ነው ብለን እናምናለን ማለት ነው። ይሄ ነው ያለው ትምህርት። ጀዛከላህ ኸይር። ጥሩ ማብራሪያ ነው። ራማን አለህ እንዴ? አለው። እሺ ብራዘር ጥያቄ አለ ወይ? ጥያቄ ትጠይቃለህ? አዎ። በቅድሚያ እንግዲህ ለተቀበላችሁን ጥያቄ ነው አመሰግናለሁ። ኡስታዝ ወሂድን አላህ ጀዛን ይክፈለ። አንድ አብሮ አደግ ጓደኛዬ ነበር፣ አብሮ አደግ ወንድሜ በለው የጆባ ሃይማኖት ተከታይ ነው እና ከዚህ በፊት እነ ግሩፕ ውስጥ ያሉ ከወሂድ ግሩፕ ውስጥ ያሉ ልጆችንም ጠይቄያቸው ኡስታዝ ወሂድንም በግል መልእክት ልኬለት ነበር፣ አልመለሰልኝም እና ከዚህ በፊት ያስተማርካቸውና በጆባ እምነት ዙሪያ የተደረጉ ውይይቶችን ፈልጌ ነበር። ልጁ እዚህ ቲክቶክ ላይቭ ላይ ማምጣትም አልቻልኩ፣ እሱም እንዳይጠቀምም ሲጀመርና የት ነው ትምህርቶችን የማገኘው በእሱ ሼር አድርጌ እንደመዋያ እንትን ላቅርብ ፈልጌ ነበር። እኔ እንግዲህ የተወያየሁባቸው የነቢያት መንገድ የሚባል አንድ ቻናል አለ። እዛ ላይ ነው የተሰበሰበው ማለት ነው። ከተለያየ ሰዎች ጋር ስላለ ከየዋ ምስክሮች ጋር ለብቻ፣ ከፕሮቴስታንት ጋር ለብቻ፣ ከኦኒሰስ ጋር ለብቻ፣ ከኦርቶዶክስ ጋር ለብቻ፣ ከካቶሊክ ጋር ለብቻ፣ ከአይሁድ ጋር ለብቻ አድርገን ያስቀመጥነው ነገር የለም። አንድ ላይ ነው ያለው። ፈልገህ ካገኘው አላቅም። እንደዛ ካቴጎራይዝ አድርጎ የሚያቀርብ ሰው ቢኖር ጥሩ ነበረ። እንደዛ ቢሆን ማለት ነው። ግን ልጁ እንደምንም ብሎ ቲክቶክ ቢያወጣና ወደዚህ አካባቢ ላይ ቢመጣ ጥሩ ነው። የዋ ምስክሮች እዚህ መጥተው እኛ ሙስሊሞች ጋር መጥተው ካዳመጡና እንትን ካሉ ሁለት ምርጫ ነው ያላቸው። አንደኛው ኤቲስት መሆን ነው፣ አንደኛው መስለም ነው። በየዋ ምስክር ትምህርታቸው አይጸኑም። እየነገርኩ ነው። ብዙዎች መጥተው እዚህ ከመዋየታችን በፊት መጀመሪያ ነግሬያቸው ነው። ለምንድን ነው የዋ ምስክሮችን እንደዚህ የምትለው ካልከኝ አንድ ምክንያት አለኝ። የዋ ምስክሮች አዳማጮች ናቸው። የዋ ምስክሮች ይገር ናቸው ለእውቀት። የዋ ምስክሮች በምክንያት የሚያምኑ ናቸው። ስለዚህ ያለው አማራጭ ምንድን ነው? መጥተው የእኛን ትምህርት የእስልምና አስተምሮትን ከቀመሱ አንዴ 2 ልጆች 3 ልጆች ሰልመዋል። አንድ ልጅ ዞብል የሚባል ልጅ ልክ እንደዚህ ነግሬው ከ2 ወር በኋላ ኤቲስት ሆኖ ነው ያገኘሁት። አሁን በምንም ነገር አላምንም ነው ያለው። ፕሮሰስ ላይ ነው ያለው እሱም ራሱ። ትንሹ ጃ የሚባል ልጅ እንደዚሁ ነግሬው እሱ ሰለመ። ብዙ ልጆች እንደዚህ ቴሌግራም ላይም ነግሬያቸዋለሁ።
ያን ምለው ከእንትን ነገር አንጻር ኦፕን ናቸው፣ አዳማጮች ናቸው። ሪዝኒንግ በጣም ያበዛሉ። ያ ደግሞ እስልምና የተፈጥሮ ሃይማኖት ነው። በቃ ግጥም ነው ብሎ የሚመጣው ማለት ነው። ሎጂካል የሆነ ነገር ስለሆነ ማለት ነው። ከዛ አንጻር ነው እንደምንም ብለህ ጎትኩተህ አስቸጋሪ ነው እንትን ያንተ አሁን ትምህርቶችን እከታተላለሁ ያንተን እኔም ደግሞ ትንሽ የነሱንም በደንብ አንብቤ ነበር። እኔ ለነሱ ስል ለጎረቤቶቼ እንደ ቤተሰብ ነን እናንተን ነው ለጥያቄ ለማንሳትና እነሱን በጥያቄ ለማጥመድ የማይቻል ነገር ነው። ለምን ኢየሱስን እንደ ነብይ ነው የሚቀበሉት። ክፋት አይደለ እንትን አሉት ተወሱ ዳማንዬ ሌላ ነገር አለ። ትምህርታቸውን በደንብ ስለማታውቀው ወደ ራሱና ሶስት ኢየሱሶች ናቸው ያሉት እነሱ ጋር። አሁን በሱ ነው አሁን እንትን ነው ተነገር ጠይቃቸዋለህ። ኢየሱስ ዓለም ሳይፈጠር ዘመን ሳይቆጠር በፊት መጀመሪያ ፈጠረው ፈጣሪና በሱ ሁሉ ነገር ፈጠረ ይላሉ። እሺ እንላለን። ቀጣዩ ነው ድንግል ማርያም ማጽን ውስጥ ደግሞ ከማርያም የተፈጠረ ኢየሱስ አለ። መጀመሪያ የነበረው ኢየሱስ የት ገባ? ይሄን ጠይቅልን እስቲ። ከዛ በኋላ ደግሞ ሲሞት ደግሞ ሞቶ ይቀራል ኢየሱስ አለ። በሶስተኛው ቀን ደግሞ የተነሳ ደግሞ ሌላ ኢየሱስ አለ። እንደሱ አሁን አንተ ነህ እንጂ መጠየቅ የምትችለው። አሁን ለምሳሌ እኔ ላቀርብላቸው የምችለው በኢየሱስ ነብይና ፈጣሪነት ጥያቄ ሳነሳ ፍጹም እንደ የሙስሊሞች የኛ አቋም ነው ያላቸው። ኢየሱስ ክርስቶስ ነብይ ነው። ሌሎችንም እንትኖች ሲያነሱ አይቀበሏቸውም። ኦርቶዶክስም ሆነ ፕሮቴስታንት የሚቀበሏቸውን የሚያምኑባቸውን ሀሳቦች አይደለም የሚያምኑት፣ የተለየ ነው። በ1918 አካባቢ መሰለኝ እንደዛ እንደተመሰረተ ያምናሉ። ግን ያኔ የነበረው የክርስትና እምነት ልክ አይደለም ብለው ተሐድሶ ተደርጎ ከመጽሐፍ ቅዱስ የተወሰደ ትክክለኛ እምነት ነው ብለው ነው የሚያምኑት። እና የቁራጭ አማን ኡስታዝ ቴሌግራም ላይ የሰፈረች ነገር ካለች እሷን መውሰድ ፈልጌ ነበር። እሺ ኡስታዝ እንትን ብሏል። ኡስታዝ ኔት ወይ ስልክ ገብቶበት ነው መሰለኝ አስወጥቶታል። በጣም ነው አመሰግናለሁ። እናንተ ነው እንትን ከቻልክ ኡስታዝ በሚኖርበት ሰዓት ልጁ አብሮክ ቢሆንና አብራችሁ ብታወሩት ደስ ይለኛል። እንደዛ የተሻለ አማራጭ መሰለኝ። አንተ ኦንላይን ልጁ ባለበት ሰዓት አብረህ ግባና ኡስታዝን ባለበት ሰዓት ከዛ በኋላ ጥያቄዎች ካሉት ኡስታዝን ይጠይቃቸዋል። የፈለገውን እንዲያደርግ አንተ ብታደርግ እንደዛ የተሻለ ነው። ይሄ አማራጭ የተሻለ ነው። ከዛ ውጪ እንትን ላይ ትገባና ምን ላይ የነብያት መንገድ ላይ ትገባና ምናልባት እንትን ብለህ ሰርች አድርግ። የነብያት መንገድ ላይ ጃ የሚል ጃ ብለህ ሰርች አድርግ። ከዛ ጃ በክርስቲያን በኩል ጃ እንትን ያለ ጃ የሚባል ልጅ እሱም የእንትን እምነት ተከታይ ነበረ። ያ ምንድነው ስሙ? አሁን የጆባ እምነት ተከታይ ነበር። ከኡስታዝ ጋር ያደረጋቸው ውይይቶች አሉ። እነሱ ጋር እሱን እንድፈልገውና እሱን አዳምጠው። ግን ልጁን አንተ ኦንላይን ስገባ ከልጁ ጋር ከኡስታዝ ጋር ቀጥታ አገናኛቸው። እንደዛ የተሻለ ነው። ወላሂ ኡስታዝ መጥቷል። ለዛ ልሳካልኝም አሁን በሰጠኸኝ አድሬስ ቼክ አድርጌ እንትን ለማግኘት እሞክራለሁ። በጣም ነው አመሰግነው። ጀዛኩሙላሁ ኸይራን። አገናኘን። እንደዚህ ሲመችህ ወይ አንተ በስልክ ስትሆን አገናኘን፣ ወይ ደግሞ ያውጣ ራሱ ክሬት ያድርግና አካውንት ቲክቶክ ይጠቅመዋል። እንደዛ አድርገው፣ ወይ ደግሞ ዩቲዩብ ላይ እንዲያዳምጥ አድርገው። ዩቲዩብ ላይ አንድ ነገር አሉ። ዩቲዩብ እስልምና እንዴት እንደሚረዱ ታውቃለህ? እንደ እንትን ነው፣ እንደ አስተዳደጋችን ነው ማለት ያው እስልምና ላይ የሚነዙ እንትኖችን ያምናሉ። እኛን አስተምሮት ነገርኩህ ደቂቃ ሰከንድ አይፈጀብንም። እኛ አስተምሮታችን በእውቀት ላይ የተመሰረተ ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 36 ላይ አንተ እውቀት የሌለን ነገር አትከተል ነው የሚለው ቁርአን። በፍጹም አትከተል ይላል። እውር ድንብር ጸለምተኛ የሆነ እምነት በኢስላም ተቀባይነት የለውም። ኢልም ላይ የተመሰረተ ነው። ኢማንም የሚሆን እንደዛ ነው። ስትወለድ ምንም ማታውቁ የሆነ ነው የምትወለደው። ምንም ሳታውቁ ነው የተወለዳችሁት ነው የሚለው። ያኔ እምነትም አልነበረህም። ዲን ያለ ዲንና ኢማንና ደግሞ ዲን ይለያያል። ሃይማኖትና ደግሞ ኢማን ይለያያል። ኢማን እያደገ የሚመጣ ነው፣ የሚጨምርም የሚቀንስም ነገር ነው። ኢንክሪዝም ዲክሪዝም የሚያደርግ ነው። ዲን ግን አርቲኩሌት የምታደርገው የምታምነው ነገር ዲን ይባላል ማለት ነው።
ፕሪንሲፕሉ ማለት ነው። አዝ ፕሪንሲፕል በዲን ኢስላም ነው እንትን ይሆን ማለት ነው። ስለዚህ በኢስላም አስተምሮት ኦፕቲሚስቲክ የሆነ አፕሮች እንጂ ፔሲሚስቲክ አፕሮች የለም። ኦፕቲሚስቲክ ማለት ምንድነው? በመረጃና በማስረጃ በአጽኖትና በአንክሮት መሞገት ነው እንጂ ያለው ውር ደንብር የሆነ ጸለምተኛ ሙገት የለም። ፔሲሚስቲክ አፕሮች የለም እኛ ጋር። ስለዚህ በጣም ይምጣና ይቅመስ ራሱ ያለውን ነገር ማለት ነውና ቀላል ነው። ዘመኑ ዘምኗል። አንደኛ ነገር፣ ሁለተኛ ነገር ደግሞ ምንድነው ያለው ሙስሊሞች ራሱ በጣም በኮምፓራቲቭ ሪሊጅን ሄደዋል፣ መጥቀዋል። አልহামዱሊላህ አሁን እንደዚህ እንደምትመለከተው ያነባል ሰው። ባይብል የሌለው ሙስሊም አለ በአሁን ሰዓት ብትመለከት? ባይብል የሌለው ሙስሊም አለ ወይ? ራሱ ማለት ነው። ደመላሽ መግባት ትችላለህ፣ ደመላሽ እና ባይብል የሌለው ሙስሊም የለም። በጣም ሁሉም ጎብዘዋል በቃ ማለት ነው። ሙስሊሙ ያጠናል፣ ያነባል ራሱ ማለት ባይብልን ኦፕቲሚስቲክ ለሆነ አፕሮች አድርጎ ያጠናል፣ እያጠና ነው ያለውና ምንም ችግር የለውም። ና ሲመችህ ናና አንዳንድ ነገሮችን እንትን ማለት እንችላለን፣ አንድ ላይ ማውራት እንችላለን። በእውነት እኛ የምናስበው ሀሳባችንም ሰዎች ከእሳት ነፃ እንዲወጡ ነው፣ ከፍርድ እንዲያመልጡ ነው፣ ሌላ ነገር አይደለም። ያን ሲረዳው እሱ ራሱ እንትን ይላል፣ ጥሩ ነገር ይመጣል ማለት ብዬ አስባለሁ። ለመላሽ ሰላም ብያለሁ። እንዴት ነህ? አመሰግናለሁ። እንዴት ናችሁ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ደህና። ሰላም ነው። ፕሪዲስቲኔሽን የለም ነው ያልከው? አዎ እንትን ውይይታችሁ በጣም ደስ ብሎኝ ነው የገባሁት። በጣም የተረጋጋና መስመር የያዘ ስለሆነ እንደው ብዙ መናገር አልወድም፣ ግን እዚህ ላይ ኦርቶዶክሲ ላይ ያለው ላይ ስታብራሩ ፕሬዲስቲኔሽን እንዳለ ኦርቶዶክስ ፕሬዲስቲኔሽን እንደምታስተምር አይነት ነገር መሰለኝ የተረዳሁት። ተሳስቻለሁ? አዎ ኦርቶዶክስ ካቶሊክና ከፕሮቴስታንት አንግሊካን የሚባለው የሚያስተምሩት እንደኛ ነው፣ ተመሳሳይ ነው። ሁሉ ነገር አስቀድሞ ተወስኗል ሲባል በሁለት ይከፈላል። አዎ ኮዛል ዲተርሚኒዝም እና ቲዮሎጂካል ዲተርሚኒዝም ተብለው ለሁለት ይከፈላሉ በአስተምሮቱ ማለት ነው። ወደፊት ደግሞ መምህራኖችን ጠይቅና የተለየ ነገር ካለ ያው እናስተካክላለን ማለት ነው። እርማት እኔ የማላውቀው ነገር ካለ ማለት ነውና ኮዛል ዲተርሚኒዝም እና የቲዮሎጂካል ዲተርሚኒዝም ተብለው ለሁለት ይከፈላሉ። ምን ማለት ናቸው? ላብራራው። ኮዛል ዲተርሚኒዝም ማለት መንስኤያዊ ተወስኖት የሚባል ነገር አለ። በእኛ ቀደር ከዊኒ ይባላል ማለት ነው። አንተ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ወፍራም፣ ቀይ፣ ጥቁር ምናምን የመሳሰሉ ነገሮች አንተ ፈልገው አይደለም። ይሄ ነገር አላህ የወሰነብህ ነው። በዚህ ነገር ላይ ተጠያቂ አይደለህም። ጀነትም ጀሃነምም የለውም። ሴት ወንድ መሆን፣ አጭር፣ ረጅም የመሳሰሉ ነገሮች ማለት ነው። የሰማኝ ነው። ስልክ ገባብህ እንዴ? ደመላሽ ይሰማኛል? ምን ሰማኛል? ኩን አዎ ኮዛል ዲተርሚኒዝም ይባላል ማለት ነው። ሁለተኛው ደግሞ ቲዮሎጂካል ዲተርሚኒዝም ይባል ነገር አለ። ቲዮሎጂካል ዲተርሚኒዝም ማለት ፈጣሪ አስቀድሞ ከፍጥረት በፊት ሁሉ ነገር ወስኗል። የወሰነው ምንድነው? አማኞች ጀነት እንዲገቡ፣ ከሃዲዎች ደግሞ ጀሃነም እንዲገቡ አስቀድሞ ወስኗል። ግን ከሌ የሚባል ደንበላሽ ወይ ሂድ ምናምን እዚህ ቦታ ይግቡ ብሎ አልወሰንም። እንደዛማ ከሆነ ከፍሪዊል ጋር ይጋጫል ማለት ነው። በተረፈ ባይብል ላይ ብዙ ቦታ አለ አስቀድሞ እንደተወሰኑ የሚያሳዩ ጥቅሶች አሉ። ቸርች ፋዘርስም እንደዛ ነው የሚያስቀምጡት። አስቀድሞ ሮሜ 8:29 ለምሳሌ አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ አስቀድሞ ወስነዋል ልናል። መቼ ነው የወሰነው? ወጡ ተቋርጧል፣ አይሰማኝም እኔ ጋር